ዛሬ እናንተን ለማዝናናት የማልፈነቅለው ችግኝ የለም። አንዳንዴ ሳስበው እንደየዘመኑ ሁኔታ ማሻሻያ የሚያስፈልጋቸው ብዙ አባባሎችና ተረቶች ያሉ ይመስለኛል። ለምሳሌ በጥቅምት አንድ አጥንት የሚል የሐኪም ትእዛዝ የሚመስል ምሳሌ አለ። ይሄ እንግዲህ ያኔ አባቶቻችን ጠቦት በግ ሲገዙ ሙክት ፍየል ይመረቅላቸው በነበረበት ዘመን ላይ ያገለገለ አባባል ነው። አሁን ትርጉም የለውም። ዛሬ በጥቅምት አንድ አጥሚት በሚል ልንተካው እንችላለን። እንደምታውቁት የኢትዮጵያን ሕዝብ ድሃና ሀብታም ብሎ መክፈል ከድሮ ጀምሮ የነበረ ነው። ከቅርብ ጊዜ ወዲህ ደግሞ ድሃው በአንድነት ተደራጅቶ እንዳይታገል ድሃና የድሃ ድሃ ብለው ለሁለት ከፍተው የገንዘብ ሚኒስተር ሁለቱን የሚለያይበት የራሱ መስፈርት ይኖረዋል። የእኔም መስፈርት ብትጠይቁኝ ዛሬ ለዚህ ሾው ቪአይፒ ትኬት መቁረጥ የተሳነው 300 ብር ብቻ ከፍሎ የገባው ማህበረሰብ ድሃ ሲሆን ጭራሽ ያልገባው የድሃ ድሃ ነው። ትዝ ካላችሁ ያን ሰሞን መጠነ ሰፊ የስንዴ አዝመራ በኢትዮጵያ ቴሌቪዥን መታየት ጀምሮ ነበር እና ብዙዎቻችን ዘንድሮ በአምባሻና በድፎ ጢባጢቤ ልንጫወት ነው እያልን ተስፋ ማድረግ ጀመርን። ብዙ አልቆየም። ኢትዮጵያ ያመረተችውን ስንዴ ወደ ኬንያ ኤክስፖርት ልታደርግ ተፈራርማለች የሚል ሰበር ዜና ወገባችንን ሰበረው። እምገርም ነው፣ እምደንቅ ነው። ለነገሩ ያኔ ባለስልጣኖች በየማሳው እንደ ወፍ ማስፈራሪያ እየቆሙ ፎቶ ሲነሱ አላማረኝም ነበር። የሚገርማችሁ ዜናው በወጣ ማግስት የሆነ ከአማኑኤል ሆስፒታል የተቀነሰ ኦቨር ኳሊፋይድ እብድ ከመሐሙድ ሙዚቃ ቤት ፊት ለፊት ቆሞ ምን እያለ ሲያንጎራጉር ሰማሁት መሰላችሁ? ኬንያዎች በሉሽ አንቺ አገሬስ እንዴ ከተራብነው በላይ ተርቧል እንዴ። አንድ ቆንጆ ምላስ ያለው በእኔ ላይ የሚጨክን ለመንግስት የሚራራ ጓደኛ አለኝ እና ይሄን ስነግረው ስንዴው ይገርምሃል፣ ዋጋ የምታወጣው ከሆነ አንተንም ኤክስፖርት እናደርጋለን፣ ምን አባት አመጣለህ አለኝ። የኤክስፖርቱን ዜና በሰማው ማግስት ደግሞ ስንዴ ጫነች የዩክሬን መርከብ ወደ ኢትዮጵያ እየገሰገሰች ነው የሚል ሰበር ዜና ሰማሁ። ይህንንስ እንዴት እናስታርቀው ጀለስ ስለው ተረጋጋ ጁንታው፣ ዩክሬኖች የላኩት ስንዴ እርዳታ አይደለም፣ በቅርቡ ወደ ኢትዮጵያ መሰደዳቸው ስለማይቀር አስቀድመው ቀለባቸውን ማሸሻቸው። ሰሞኑን ከበድ ያለ ነገር እየገጠመን ነው። ሰሞኑን በአንዳንድ የቅንጦት ዕቃዎች ላይ የዶላር ዕቀባ ተደረገ የሚል ዜና ሲለቀቅ የነበረው ምላሽ የሚገርም ነው። በእርግጥ አንዳንዱ ሁኔታውን ለአንጀባ እየተጠቀመበት ነው። እዚህ ሀገር ውስኪ ተከልክሎማ እንኗኗርም እያለ የሚቀውጠውን ሰውዬ የቡና ቤት ጀርባ ብታጠኑት ከደንበጫ 3ኛ ደረጃ አረቄ የዘለለ ታሪክ የለውም። በበኩሌ ውስኪ ቢቀር ችግር የለብኝም። ማስቲካ ከቀረ ነጭ ሽንኩርትም አብሮ መከልከል አለበት። ቸኮሌትና ቸብሮሌትም ድሮ በነፃነት መለሰ ጊዜ የቀሩ ነገሮች ናቸው። ሽቶም በተመለከተ ማን ነበር ይሄ ቲክቶክ ላይ ማለዳ ማን ነበረ ቲክቶክ ላይ ማለዳ ሽቶ የሚጠቀመው ሳይሆን ሽቶ የሚጠመቀው ሞዴል
ባለ ሀብት እሱን ይጭነቀው እንጂ እኔ ሲፈጥረኝ መላ ሰውነቴ ሉባንጃ ነው። ሜካፕ የቅንጦት ዕቃ ተብሎ መከልከሉ ግን አገሪቱ አደገኛ መስቀለኛ መንገድ ላይ መሆኗን የሚያመለክት ይመስላል። እንዴ ለብዙ እህቶቻችን ሜካፕ የቅንጦት ሳይሆን የሞት ሽረት ዕቃ እንደሆነ እናውቃለን። ከፈለገ ምግብ ለምን ጥንቅር ብሎ አይቀርም? ከፍትፍቱ ፊቱ ይባላል። እኔ ግን እላለሁ ያለ ቅመም ፍትፍቱ ያለ ፓውደር ፊቱ ትንሽ የሚከብድ ይመስለኛል። በዚህ ምድር ላይ ካልተቀባባ አትጠባበስም፣ ካልተጠባበስ ማህበረሰብ አይቀጥልም። በነገራችን ላይ የመልክና የሜካፕ ጉዳይ የሴቶች ጣጣ ብቻ ከመሰለን ተሸውደናል። አሁን የሽበት ማዳፈኛ ቀለም መግባት ሲያቆም ከብዙ ወዳጆቻችን ጋር መንገድ ላይ መተላለፋችን የሚቀር አይመስለኝም። ግሽበትና ሽበት አንድ ላይ እየመጡ ነው። አንድ ጓደኛ አለኝ። መልኩን ምን ብዬ ልግለጽላችሁ? ከውበት ጠለል በታች ነው ማለት ይቻላል። ብዙዎቻችን ወንድ ልጅ ከጉማሬ መለስ ካለ ይበቃል በሚል ቃል ተጽናንተን ኖረናል። በቢቢሲ ዶክመንተሪ ያየሁት ጉማሬ ከዚህ ጓደኛዬ ትንሽ መለስ ያለ። ይቅርታ አድርጉልኝና እኔ ራሴ ቆንጆ መሆን ሲያምረኝ ከእሷ አጠገብ ቆሜ ፎቶ ይነሳል እና የወዳጄ ፌስቡክ ላይ ከሴቶች ጋር ሲያወጋ የዝነኛ ተጫዋቾችን ፎቶ ፕሮፋይሉ ላይ ጣል ያደርጋል። በአጭሩ የሩኒን ለምድ የለበሰ ጀንጃይ ነው። አንድ ቀን ስማ አለኝ፣ ስማ ልጅቱ ሁለመናዋን ወድጄላታለሁ፣ እሷም አስተሳሰቤንና ህልሜን ወዳልኛለች አለና ንግግሩን ገታ አድርጎ ተከዘ እና ምንድን ነው ችግሩ? ፎቶ ካላክልኝ ሞቼ እገኛለሁ እያለች ነው አለ እና ሞታ ትገኛ ስለው ተው እባክህ ይልቅ ደህና አድርገህ አንሳኝና ልስደድላት አለና ስልኩን አቀበለኝ። ስልኩን አቀብሎኝም እንደ ዱላ ቅብብል ሯጭ ፈንጠር ብሎ ቆመ። ከዛ ያነሳሁትን አየና አይ ይሄ እንኳን ሰልፊ መሰለ፣ ትንሽ ራቅ ብለህ ታነሳኛ ይሻል። በዚህ አይነት እኔ ስቀርበው እሱ ሲርቅ፣ እኔ ስቀርበው እሱ ሲሸሸኝ፣ እኔ አዲስ አበባ እሱ ኦሮሚያ ክልል ሆነን ቆመ። እና ካሜራውን እንደገና አቀባብሎ ሰጠኝና አካባቢውን በሰፊው አስገባውና እኔን ለአመድ ያህል መሀል ላይ ጣል አድርገኝ። በጣም እየተናደድኩ መጣሁ። ስማ እኔን እንዲህ ከምታንገላታኝ ለምን ከሳተላይት ላይ የተነሳውን ፎቶ ፈልጋት